በሰለሜ ሰለሜ ሪትም ሲያስጨፍረው አምሽቶ በጨዋታው መሃል የኢታድ ፖሊስ ባደረገው ድንገተኛ ፍተሻ ሳቅ ስፖርት ተመልሷል። እንደተለመደው ዘናፈታ ትሉልኝ ዘንድ ጋበዝኳችሁ። መልካም ቆይታ። ሁለተኛ ደረጃን ይዞ እነ የቆመ ኳስ ማለቴ ለመድፈኞቹን ለማስቦካካት በኢታድ መራገጫ ላይ ሲራገጡ ያመሹት ያምናና ካቻምና ሰቃዮች ሁለቱ መላጣዎች አምና በደርሶ መልስ ጢባ ጢቤ የተገረፈው ጋርዲዮላ ብድር አይቀርም በምድር ብሎ ለስሎት 3 ጎል አድሎት አሊያሽ ሽምብራ ሲቀውጠው አደረ አሉ። ያው አሉ ነው። አንድሽኛ ጭዌውን በጓዳው ያደረገው መሌው ገና በጠዋቱ በሮቦቱ ሃይላንድ አንጀቱ ቢቆስልም የቦስን ሁኔታ ያላማረው አጅሬ ብዙም ሳይቆይ በእልህ ተነሳስቶ ይቅርታን ጠየቀው። ገጭቶ ወደ መረብ ከቶ ቨርጂል ቫን ዳይክ በቂጡ ማለቴ በግንባሩ ደፍቆት እነ የቆመ ኳስ አስፈንጥዟቸው ኦፍሳይድ ነው ሲባል በንዴት የናይኮ ጎንዛሌዝን ኳስ ወደ ራሱ ጨርፎ ማርማር ዳሽል እንዳይደርስበት ራሱ ላይ ነቀነቀው። የጋርዲዮላው ባርዬ ብራድሊን ወደ አንፊልድ ሮድ ካላኩት ሞቼ እገኛለሁ ብሎ በሰለሜ ሰለሜ ሪትም ሲያስጨፍረው አምሽቶ በመጨረሻም ማማር ዳርሺልን ጠቅልሎ አጉርሶት በኡመር ማሙሽ ተቀይሮ የጭዌው ጨረቃ ማለቴ ኮከብ ተባለ። በጨዋታው መሃል የኢታድ ፖሊስ ባደረገው ድንገተኛ ፍተሻ መሐመድ ሳላን በኦራሌ ኪስ ውስጥ እንዳገኘውና ለባለቤቱ ለመላጣው ስሎት እንዳስረከበው የማንቸስተሩ ቦንዳ ዶማሩማ ዋቢ አድርጎ ቸርኬ በስኮርት ተቀይሮ ወጥቷል። በመጨረሻም የመላጣው ፔፔ ኮራጆች በየሰፈራቸው ካቦ ቢሆኑም በዚህ ሳምንት እንደለመዱት ሙሉ 3 ነጥብ ለመዝረፍ ያደረጉት ሙከራ በቫር እስኪጣራ 3 ነጥብ ለ3 ተካፍለው ወጥተዋል። ሂር ዊ ጎ። ይህ ሳቅ ስፖርት ነው። መልካም ቆይታ።